ነብዩ መሐመድ የአላህ መልእክተኛ ናቸው። እኛ ወደ እስልምና እንድንገባም አርገውናል። አለቀ። ለዛም ወጣ ሁሉም ሰው ነብዩን መውደድ አለበት፣ ግዴታው ነው። እሺ እሳቸውን ከመውደድ አልፈው የሚሳደቡ ሰዎች ደግሞ አሉ። አልሰማሽም? ሰሞኑን ምን ታያቸዋለሽ? የሚሳደቡ ሰዎች ስታገኝ እሳቸውን የሚሳደቡ አንዳንድ ሰዎች አሉ። ካሜራ ይይልን ጋራቸው። እሺ ደስ ይለኛል በጣም። ስሙ እናንተ ምን በመሆናችሁ ነው ነብያችንን የምትሳደቡት? ንገሩኝ። አላህ መጨረሻ ላይ ስትሞቱ እኮ ይቀጣችኋል። ጀሃነም ሲያስገባችሁ በኋላ ነብዩን በወደኩኝ ብትሉ አላህ ይቅርታም አያደርግላችሁ። ምክንያቱም ዱንያ ላይ ያላችሁ ነው መመለስ ያለባችሁ። አኺራ ላይ ከተመለሳችሁ ምን ጥቅም አለው? ምንም ጥቅም የለውም። ስለዚህ ካሁኑ እሳቸውን አትሳደቡ ነው።